ከሱረቱል ፋቲሃ በኋላ ያሉ ሱራዎች በአጠቃላይ የሱረቱል ፋቲሃ ማብራሪያ ናቸው። ከሱረቱል ፋቲሃ ሐሳብ ውጪ የሚወጣ ሐሳብ ቁርአን ውስጥ በፍጹም አታገኙ። ከበቀራ ጀምሮ እስከ ሱረቱል ናስ ድረስ ያለው በአጠቃላይ የሱረቱል ፋቲሃ ማብራሪያ ናቸው እና ሱረቱል ፋቲሃ እናታቸው ናት። አይገርም? ኡሙል ኪታብ ናት። አላህ ቁርአን ውስጥ ወልቁርአኒል አዚም ብሎ ይጠራታል። the greatest ቁርአን ይላታል ፋቲሃን። ፋቲሃ ለብቻዋ ከፋቲሃ ከበቀራ ጀምሮ እስከ ሱረቱል ናስ ያሉ ሱራዎች ለብቻቸው አላህ አድርጎ ያይስልልንና ፋቲሃ ብቻዋን ቁርአኒል አዚም ናት ይላል። ሱረቱል ሂጅር ምዕራፍ 15 ቁጥር 87 ላይ ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአኒል አዚም ሰባት አያቶች ማለትም the greatest book ብቻውን ፋቲሃ ቁርአን ነው ይላል አላህ። ላውም ቁርአን ብቻ አይደለም ቁርአኒል አዚም ነው ፋቲሃ ብቻውን። ከበቀራ ጀምሮ እስከ ሱረቱል ናስ ያሉት በአጠቃላይ የሱረቱል ፋቲሃ ወይም የቁርአኒል አዚም ማብራሪያ ናቸው። ለምሳሌ ፋቲሃ ላይ ያለን ትልቁ ዱዓ ምንድነው? اهدنا الصراط المستقيم። بقرة بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين أولئك على هدى من ربهم. بقرة مولو يا سورة الفاتحة ما برارنا.